ኤሌክትሮማግኔቲክ ራዲዬሽን ወይም ጨረራዎች ሁል ጊዜም ቢሆን በዙሪያችንና በቤታችን ሳይቀር የሚገኙ ናቸው። ይህንን በምሳሌ ብንመለከተው የፀሐይ ብርሃን በተፈጥሮ የሚመነጭና በተለምዶ ብርሃን ተብሎ የሚጠራ አንዱ የኤሌክትሮማግኔቲክ ራዲዬሽን ወይም ጨረራ ክፍል ነው። የሬዲዮ ግንኙነትና ምስል በቴሌቪዥን የሚፈጠረው የኤሌክትሮማግኔቲክ ጨረራዎች የሚሸከሙትን መረጃዎች በማስተላለፍ ነው። የዋይፋይ ግንኙነት፣ የብሉቱዝ ግንኙነት ሁሉም የኤሌክትሮማግኔቲክ ጨረራዎች ናቸው። ኤሌክትሮማግኔቲክ ራዲዬሽን ከስሙ እንደምንረዳው የኤሌክትሪክ ጨረራና የማግኔቲክ ጨረራ ወይም ራዲዬሽን የሚለውን ገላጭ ስያሜ የያዘ ነው። ሁሉም በአካባቢያችንና በመላው አጽናፈ ዓለም ያሉ ቁስ አካሎች የተሰሩት ቻርጅድ ከሆነ ኤሌክትሮንና ፕሮቶን ሲሆን እንዲሁም ነንቻርጅድ ከሆነ ኒውትሮን ነው። ማንኛውም አንድ ቁስ አካል ተመሳሳይ የኤሌክትሮንና የፕሮቶን ቁጥር በተገነባበት በአተሞቹ ላይ ከያዘ ይህ ቁስ አካል ኒውትራል ይባላል። ቁስ አካሉ ተጨማሪ ኤሌክትሮኖችን ማለትም ከፕሮቶን ቁጥር የበለጠ ከያዘ ደግሞ ይህ ቁስ አካል ኔጌቲቭሊ ቻርጅድ ወይም አሉታሙል ይባላል። እንዲሁም አነስተኛ የኤሌክትሮን ቁጥር በአተም ውስጥ ከያዘ ደግሞ ፖዘቲቭሊ ቻርጅድ ወይም አዎንታሙል ይባላል። ይህ ኤሌክትሮን ቁጥር በአተም ውስጥ በማነሱ ወይም በመብዛቱ የተነሳ የሚፈጠር የኃይል ወይም የፎርስ ፊልድ ነው ታዲያ ኤሌክትሪክ ፊልድ በመባል የሚጠራው። የኤሌክትሮን መቀነስና የኤሌክትሮን መጨመር አንድን ኒውትራል የሆነ አተም ቻርጅድ እንዲሆን ያደርገዋል ማለት ነው። ይህ ብቻ አይደለም፣ ራሱ ቁስ አካሉ አጠቃላይ ቻርጅድ ይሆናል ማለት ነው። ለምሳሌ ይሄንን ብንመለከት ቻርጅ ባይ ረቢንግ የሚባለውን ነገሮችን ስናፋትግ ኤሌክትሮን ከአንደኛው ቁስ አካል ወደ ሌላኛው ቁስ አካል ትሸጋገራለች ማለት ነው። በዚህ ጊዜ አንደኛው ቁስ አካል ኔጌቲቭሊ ቻርጅድ፣ ሌላኛው ቁስ አካል ፖዚቲቭሊ ቻርጅድ ይሆናል ማለት ነው። ኤሌክትሪክ ፊልድ የሚፈጠረው ሁል ጊዜም ኤሌክትሮን ስትጨመር ወይም ስትቀነስ የዛ ሰዓት ኒውትራል የሆነው አተም ኔጌቲቭሊ ቻርጅድ ወይም ፖዚቲቭሊ ቻርጅድ ይሆናል ማለት ነው። በዚህም ኤሌክትሪክ ፊልድ ተፈጠረ እንላለን ማለት ነው። በማንኛውም ሁኔታ አተም ላይ በተፈጠረ ኃይል እነዚህ ቻርጅድ ፓርቲክል ሲንቀሳቀሱ ወይም ጅግል ሲያደርጉ ነው ማግኔቲክ ፊልድ የሚፈጠረው። ይህንን እውነታ ነው ታዲያ በ1820 ሃንስ ክርስቲያን ኦሬስትድ ባደረገው የተግባር ሙከራ ኤ ከረንት ኬሪ ኮንዳክተር ሃዝ ኤ ማግኔቲክ ፊልድ በማለት ማግኔት የሚፈጠረው በቅንጣጢቶች እንቅስቃሴ እንደሆነ ለመጀመሪያ ጊዜ ግልጽ በሆነ መንገድ ያስቀመጠው። በሁሉም ፐርማነንት ማግኔትም ይሁን የሶሎኖይድ የተጠቀለለ ሽቦ የማግኔት የስበት ኃይል የሚፈጠረው ኤሌክትሮን በምታደርገው በተመሳሳይ አቅጣጫ እንቅስቃሴ ምክንያት ነው። በምስሉ ላይ የምትመለከቷቸው ሶሎኖይድ ማግኔትና ፐርማነንት ማግኔት ኤሌክትሮን በተመሳሳይ አቅጣጫ በመሽከርከሯ ምክንያት የተፈጠረ መሆኑን የሚያሳይ ነው። እንግዲህ ከላይ እንዳነሳ ነው ኤሌክትሮማግኔቲክ ራዲዬሽን በጣም አስፈላጊ ነው ማለት ነው። አንደኛው ለኮሙኒኬሽን ቴክኖሎጂ በጣም አስፈላጊ ነው። ኮሙኒኬሽን ቴክኖሎጂ እንግዲህ ስንል የሬዲዮ ብሮድካስቲንግ ሊሆን ይችላል፣ የቴሌቪዥን ብሮድካስቲንግ፣ ስልካችን፣ ኢንተርኔት፣ ዘ ሆል ሲስተም ኤሌክትሮማግኔቲክ ራዲዬሽን ነው ማለት ነው። ኤሌክትሮማግኔቲክ ራዲዬሽንን ማጥናት ማወቅ ሁሉም የኮሙኒኬሽን ቴክኖሎጂዎች እንዴት እንደተሰሩና እንዴት እንደተመሰረቱ እንድናውቅና እንድንረዳ ያደርገናል ማለት ነው። ሁለተኛው ደግሞ ኤሌክትሮማግኔቲክ ራዲዬሽን የኢንፎርሜሽን ሶርስ ነው። ኮሙኒኬሽን እና ኢንፎርሜሽን ይለያያሉ። የኢንፎርሜሽን ሶርስ ነው ስላችሁ ጋላክሲዎችንም ሆነ ከዋክብቶችን እንዲሁም ዲስታንስ ፕላኔቶችን ማወቅና ማጥናት የተቻለው በኤሌክትሮማግኔቲክ ራዲዬሽን አማካኝነት ነው ማለት ነው። የመሬትን ሰርፈስ፣ የደን ከቨሬጅ፣ ማይኒንግ ኤሪያ፣ ውቅያኖሶች ስላላቸው ጥልቀት ሁሉ መጠናት የተቻለው
በኤሌክትሮማግኔቲክ ራዲሽን አማካኝነት ነው ማለት ነው። ይህም ቴክኖሎጂ ሪሞት ሴንሲንግ ይባላል። ሪሞት ሴንሲንግ ማለት ኦፕቲክስ እና ኤሌክትሮማግኔቲክ ራዲሽንን ተጠቅመን የተለያዩ ካሜራዎችን ተጠቅመን ቁስ አካሎች የሚለቁትን ራዲሽን እንዲሁም ለራዲሽን የሚሰጡትን ሪስፖንስ መሰረት በማድረግ ከምን እንደተሰሩ ምን አይነት ኤሌመንት እንዳላቸው ሌሎች ተጨማሪ ብዙ መረጃዎችን ማግኘት የሚቻልበት ቴክኖሎጂ ነው ማለት ነው። ከርቀት ያሉ ፕላኔቶችም ሆነ ከዋክብቶች እንዲሁም ጋላክሲዎች ምድር ላይ በተተከለ ቴሌስኮፕ መጠናት የቻሉት የሚለቁትን ብርሃን ስካተር በማድረግና ይህንን ኤሌክትሮማግኔቲክ ራዲሽንን የያዘውን ኢንፎርሜሽን በመረዳት ነው ማለት ነው። ኤሌክትሮማግኔቲክ ራዲሽን ሁለተኛው ጥቅም ሶርስ ኦፍ ኢንፎርሜሽን ነው ማለት ነው። ባለፈው እንግዲህ ከዚህ አንጻር ያነሳ ነው ቮዬጀር 1 እና ቮዬጀር 2 ወደ ጥልቁ ስፔስ እንዴት እንደተጓዙ ለምን ሚሽን እንደተላኩ ሁሉ ተመልክተናል። ጋስ ጃያንት ወደሚባሉት ወደ ሳተርን፣ ኡራኑስ፣ ኔፕቱን ተጠግተው ሪሞት ሴንሲንግ በሚባል ቴክኖሎጂ በተገጠመላቸው ኦፕቲካል ካሜራ የፕላኔቶችን ውጫዊ ሰርፈስ ማጥናት እንድንችል አድርገውናል ማለት ነው። ይህ የሆነው በኤሌክትሮማግኔቲክ ራዲሽን ነው ማለት ነው። ኤሌክትሮማግኔቲክ ራዲሽን ምንድን ነው ስንል የኤሌክትሪክ እና የማግኔቲክ ፊልድ ጥምር ውጤት ነው ማለት ነው። ኤሌክትሪክ ፊልድ በቻርጅድ ፓርቲክል አማካኝነት የሚፈጠር ሲሆን ማግኔቲክ ፊልድ ደግሞ ቻርጅድ ፓርቲክል ሲንቀሳቀስ የሚፈጠር ነው ማለት ነው። ቻርጅድ የሆነ ፓርቲክል ሲንቀሳቀስ ቻርጅድ በመሆኑ ኤሌክትሪክ ፊልድ ስላለው ሲንቀሳቀስ ደግሞ ማግኔቲክ ፊልድ ስለሚፈጥር ኤሌክትሮማግኔቲክ ፊልድ ይፈጠራል ማለት ነው። ኤሌክትሮማግኔቲክ ፊልድ በተለያዩ መንገድ ሊፈጠር ይችላል። ለምሳሌ ነገሮች ሲሞቁ ኤሌክትሮማግኔቲክ ራዲሽን ኢሚት ያደርጋሉ። ለምሳሌ አምፖል ኢንካንዴሰንት ላምፕ ቪዚብል ላይት የሚለቀው ሲግል ነው። ታንግስተን ዋየር አምፖል ውስጥ ይሆንና ሃይ ቴምፕሬቸር ሲመጣበት ይግላል። ከጋለ በኋላ ያ ፊላመንት ኤሌክትሮማግኔቲክ ራዲሽን ዋይት ላይት ቪዚብል ስፔክትረም ይለቃል ማለት ነው። እንዲሁም ምግብ የምናበስልበት ስቶቭ ኢንፍራሬድ ራዲሽንን ኢሚት ያደርጋል ማለት ነው። ሁሉም የሚግሉ ቁስ አካሎች ራዲሽን ኢሚት ያደርጋሉ። ኢቭን የሰው ልጅ ሳይቀር ኢንፍራሬድ ራዲሽንን ኢሚት ያደርጋል ማለት ነው። በኢንፍራሬድ ካሜራ ወይንም ደግሞ በተርማል ካሜራ ሲታይ የሚንቦገቦግ የገና ዛፍ መስሎ ይታያል ማለት ነው። ሌላኛው እንግዲህ ኤሌክትሮማግኔቲክ ራዲሽንን መፍጠር የምንችለው ራሱን በፓርቲክል አክሰለሬተር ነው ማለት ነው። ፓርቲክል አክሰለሬተር ሲሰራ ቻርጅድ ፓርቲክልን ፑሽ የሚያደርግበትን ፎርስ ወይም ሎረንዝ ፎርስ የያዘ ነው ማለት ነው። በዚህ አማካኝነት ራሷ ቻርጅድ ፓርቲክል ስትንቀሳቀስ አሁንም ኤሌክትሮማግኔቲክ ራዲሽን ይፈጠራል ማለት ነው። ውድ ተመልካቾች እንግዲህ ኤሌክትሮማግኔቲክ ራዲሽንን ለመጀመሪያ ጊዜ በተግባር ሰርቶ ዋየርለስሊ ያስተላለፈው ሄንሪ ሄርዝ ነው ማለት ነው። የማክስዌል ኢኩዌሽን ከተመለከተ በኋላ ኤሌክትሮማግኔቲክ ራዲሽን በአየር ላይ ትራንስሚት እንደሚሆኑ ተመልክቶ ለመጀመሪያ ጊዜ በሲምፕል ዲቫይስ ኤክስፐሪመንት ተጠቅሞ አስተላለፈ ማለት ነው። ለዚህም ሪኮግኒሽን የሆነው ዘንድ የፍሪኩዌንሲ ዩኒት ሀርትዝ ተብሏል ማለት ነው። ያንን ኤክስፐሪመንት ጎግል ብታደርጉ የምታገኙት ይሆናል ማለት ነው። እኔም በዚሁ ቪዲዮ ሊንክ ላይ ከስር አስቀምጥላችኋለሁ የሄርዝን ኤክስፐሪመንት ማለት ነው። እንግዲህ ኤሌክትሮማግኔቲክ ራዲሽን አስመልክቶ ይዤላችሁ የቀረብኩት የዛሬው ቪዲዮ ከላይ የተመለከታችሁትን ይመስል ነበር ማለት ነው። በእርግጥ ኤሌክትሮማግኔቲክ ራዲሽን የብዙ ቴክኖሎጂዎች መሰረቶች ናቸው። እናም በዚህ የቪዲዮ ክፍል ውስጥ ያልተዳሰሱ ሰፋፊ ኮንሰፕቶች አሉ ማለት ነው። በሌላ ጊዜ ደግሞ ቀሪዎቹን ይዤላችሁ የምመጣ ይሆናል ማለት ነው። እንግዲህ እንደተለመደው ሁላችሁም ላይክ በማድረግ ሼር በማድረግ በሳይንስ ላይ የምንሰራውን ቪዲዮ ያበረታቱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ብታደርጉ ሳምንታዊ የሳይንስ ቪዲዮ የሚደርሷችሁ ይሆናል። ቀጣይ በሌላ የሳይንስ ቪዲዮ እስከምንገናኝ ቸር ቆዩ፣ ቸር ሰንብቱ።